አመሻሹን በወጣው መረጃ መሰረት እጅግ በርካታ ቁጥር ያላቸው የኢትዮጵያ ንግድ ባንክ አካውንቶች እየታገዱ ስለመሆኑ ይፋ ሆነዋል። በምን ምክንያት እየታገዱ ነው? ሙሉ ዝርዝር መረጃውን ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 4 2018 አመሻሹን እንግዲህ ከደቂቃዎች በፊት ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንትን ከፍታችሁ ገንዘብ ላስቀመጣችሁ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ አንድ መረጃ በዚህ ሰዓት ይፋ ሆኗል። እንግዲህ ከደቂቃዎች በፊት እጅግ በርካታ ቁጥር ያላቸው የኢትዮጵያ ንግድ ባንክ አካውንቶች እየታገዱ እንደሆነ መረጃዎች እየተዘዋወሩ ይገኛሉ። ይህም የሆነበት ዋነኛው ምክንያት በዝርዝር ተቀምጧል። ማለትም ከባንኩ መረጃዎች በዚህ ሰዓት ወስደን እንግዲህ ምን አይነት ጥንቃቄ ማድረግ እንደሚገባችሁ ሙሉ መረጃውን እናደርሳለን። እንዲሁም ቀን ላይ እንግዲህ ዕለታዊ ምንዛሬ ዋጋ በትልቁ ቻናል ላይ ሰርተናል። ያላያችሁ ካላችሁ በባንክ እንዲሁም በጥቁር ገበያ በንጽጽር በድጋሚ የምናደርሳችሁ ይሆናል። እንደምታውቁት ይህ እንግዲህ ለመጀመሪያ ጊዜ አዲስ ቪዲዮ የተለቀቀበት አዲሱ አካውንታችን ነው። ሁላችሁም ሰብስክራይብ እያደረጋችሁ የተለያዩ ወቅታዊ ትኩስ መረጃዎችን የምናደርስበት ነው። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። እንግዲህ ክቡራን ተመልካቾቼ ከደቂቃዎች በፊት መረጃው እንደደረሰኝ ነው ወደ እናንተ የመጣሁት ማለት ነው። እጅግ በርካታ ቁጥር ያላቸው የንግድ ባንክ አካውንቶች እየታገዱ ስለመሆኑ በዚህ ሰዓት ይፋ ሆኗል። እንግዲህ ይህንን መረጃ ወደ እናንተ በማስቀደም እናደርሳለን። ዕለታዊ ምንዛሬ ዋጋን ደግሞ በማስከተል ወደ እናንተ እናደርሳለን። እስከ መጨረሻው ድረስ ተከታተሉ። እንግዲህ አመሻሹን በወጣው መረጃ መሰረት እጅግ በርካታ ቁጥር ያላቸው የንግድ ባንክ አካውንቶች እየታገዱ ያሉበት ምክንያትን ከጥሪ ማዕከሉ ባገኘነው መረጃ መሰረት በቴሌብር ዕዳ ያለባቸው በርካታ ደንበኞች ላይ እየተወሰደ ስለመሆኑና ይህንን ዕዳ ያልከፈላችሁ ካላችሁ እጅግ አስቸኳይ የሆነ ክፍያ እንድትፈጽሙና ከአላስፈላጊ ወጭና እንግልት ራሳቸውን እንድታገሉ ለማለት ያክል እንወዳለን። አንድ የአሜሪካ ዶላርን ስንመለከት 184 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 18490 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 215 ብር ከ20 ሳንቲም ሲመነዘር 100 ዩሮ 21510 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 132 ብር ከ90 ሳንቲም ሲመነዘር 100 የካናዳ ዶላር 13290 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው እንግዲህ ዌብሳይቱ የማያስነብበው የኳታር ሪያል መረጃን ከተለያዩ የመረጃ ምንጮች አግኝተናል። በዚህም አንድ የኳታር ሪያል 47 ብር ከ82 ሳንቲም ሲመነዘር 100 የኳታር ሪያል 4782 የኢትዮጵያ ብር እየተመነዘረ እንደዋለ እንግዲህ የተለያዩ የመረጃ ምንጮች ለማወቅ ችለናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 245 ብር ከ95 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24595 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም አንድ የሳውዲ ሪያልን ስንመለከት 49 ብር ከ30 ሳንቲም ሲመነዘር 100 የሳውዲ ሪያል 4930 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ65 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ65 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 483 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 48390 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 257 ብር ከ75 ሳንቲም ሲመነዘር
100 የጆርዳን ዲናር 25775 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 599 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 59910 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 123 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12320 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 477 ብር ከ05 ሳንቲም ሲመነዘር 100 የኦማር ሪያል 47705 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 230 ብር ከ09 ሳንቲም ሲመነዘር 100 የስዊስ ፍራንክ 23000 ከ9 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ82 ሳንቲም ሲመነዘር 100 የቻይና ዩዋን 2582 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 57 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5710 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው እንግዲህ ከኢትዮጵያ ህጋዊ ባንኮች መካከል የምንዛሬ ዋጋ ተመን በከፍተኛ ሁኔታ የሚታወቀው የሮሃ ፎሬክስ አንድ አሜሪካ ዶላርን 174 ብር ከ95 ሳንቲም ገዝቶ 178 ብር ከ44 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 223 ብር ከ49 ሳንቲም ገዝቶ 227 ብር ከ95 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ75 ሳንቲም ገዝቶ 46 ብር ከ66 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 45 ብር ከ93 ሳንቲም ገዝቶ 46 ብር ከ84 ሳንቲም እየሸጠ ይገኛል። ዩሮን 197 ብር ከ67 ሳንቲም ገዝቶ 201 ብር ከ62 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 23 ብር ከ20 ገዝቶ 23 ብር ከ68 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። እንግዲህ አመሻሹን የወጣው መረጃ ይህንን ይመስላል ማለት ነው። ቪዲዮውን ላይክ ሼር እያደረጋችሁ እንዲሁም ለዚህ አዲስ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑና በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘንጉ እያልን እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።